ሰላም ጋይስ ማለት ነው። እንዴት ናችሁ? በዛሬ ቪዲዮአችን ደግሞ ዩቲዩብ ስንሰራ ምን ማድረግ እንዳለብን እንዲሁም ደግሞ የምንጠቀማቸውን እቃዎች እንዲሁም ደግሞ የሚያስፈልጉንን እቃዎች ዲቴል የማሳያችሁናል ማለት ነው። በዛሬ ቪዲዮአችን እስከ መጨረሻው ቆዩ። ለዩቲዩብ ቻናል አዲስ የሆናችሁ ሰዎች ፕሬስ ይባላል ማለት ነው። ጀማሪ ሆናችሁና እንዲሁም ደግሞ አብረን ዩቲዩብ ላይ እንድናድግ ምርጥ ቻናል ስለሆነ ሰብስክራይብ በማድረግ ይህን ፋሚሊ መቀላቀል ትችላላችሁ። ከዚህ በፊትም ያሉትን ቪዲዮዎች በማየት ስለዚህ ያላችሁን አረዳድ መቀየር ትችላላችሁ ማለት ነው። ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ መጥቷላችሁ ዩቲዩብ ስንሰራ የሚያስፈልጓችሁ እቃዎችና እንዲሁም አንዳንድ ማለት ነው። ላይክ ማድረግ ሰብስክራይብ ማድረጋችሁን እንዳረሱ ማለት ነው። ቀጥታ ወደ ቪዲዮ እናልፋለን። ከዛ በፊት ግን ይህንን ዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን እንዳረሱ ማለት ነው። ለምንድነው ሰብስክራይብ ማድረግ ያለባችሁ? በሳምንት ሁሉንም የገባሁባቸውን ትሬዶች ማለት ነው ቅዳሜ ቀን ማለት ነው ለቅላችኋለሁ ማለት ነው። ስለዚህ ያው ሰብስክራይብ ማድረጋችሁን እንዳረሱ ማለት ነው። ይመቻችሁ። ፒስ። ቀጥታ ወደ ቪዲዮ ከመጀመሪያው እንጀምራለን ማለት ነው። ከመጀመሪያው ሲጀምርላችሁ ማለት ነው የምንቀርጽባቸውን እቃዎች ማዘጋጀት አለብን ማለት ነው። ሁሉንም አዘጋጅተን እንዴት መቅረጽ እንደምንችል እንዲሁም ደግሞ ዛሬ እኔ ቤት ውስጥ ብቻ እንዴት እንደምንቀርጽ በራሴ እቃዎች ማለት ነው ባሉኝ እቃዎች እንዴት እንደምንቀርጽ የማሳያችሁ ነው ማለት ነው። ከዛ በፊት ግን ማድረግ ያለባችሁ ነገር ቢኖር የመጀመሪያው የምትቀርጹበት ዲቫይስ ያስፈልጋችኋል ማለት ነው። ስልክ ወይም ካሜራ ካላችሁ ይመረጣል ማለት ነው። ካሜራ ደግሞ እንደምታውቁት ሁላችሁም የለንም። ስለዚህ በስልካችን ብቻ መቅረጽ እንችላለን ማለት ነው። ይህ ስልክ ካለ በቂያችን ማለት ነው ለመቅረጽ ማለት ነው። ስለዚህ አሁን ስልኩን አግኝተናል ማለት ነው አንደኛውን። ከዛም በኋላ ደግሞ የምናደርገው ነገር ምንድነው ማለት ነው የምንቀርጽበት ስልኩን የምናስቀምጥበትን ቦታ መፈለግ ነው። ስልኩን ደግሞ ምን ላይ እናስቀምጠዋለን ማለት ነው። ሁላችንም ስታንድ የመግዛት አቅሙ የለንም ማለት ነው። መጀመሪያ ላይ አሁን ስታንድ ከረንትሊ እየተሸጠ ያለው ወደ 3000 ብር ምናምን አካባቢ ነው። 2000 ብር 2500 ጀምሮ ነው ማለት ነው። ስለዚህ እሱን ራሱ አፎርድ የማድረግ አቅም ስለሌለን እኛ ምን እናደርጋለን ማለት ነው በራሳችን ቢውልድ እናደርጋለን ማለት ነው። እናንተ ማድረግ ያለባችሁ ጻፍም ደርድራችሁ ሊሆን ይችላል መቅረጽ ትችላላችሁ። እኔ ግን እንዴት እንደምቀርጽ ዛሬ አሁን አሳያችኋለሁ ማለት ነው። ብቻችሁ አሳያችሁ ጋይስ ማለት ነው። እዚህ ጋር የቀዳው ቪዲዮ ጠፍቶብኝ ነው ማለት ነው። ቮይሱ ማለት ነው እንደምታዩት የምቀርጽበትን ቦታ እያሳየኋችሁ ነበር እንዴት እንደምቀርጽ። ይህንንም እንደምታዩት ይሄን እቃ በቤታችሁ አድርጋችሁ መስራት ትችላላችሁ። ከኋላ ባክግራውንድ ያለ እንደምታዩት እኔ ቁጭ እላለሁ አቀርብላችኋለሁ ማለት ነው። ከዛ ጥሩ የሆነ ቪው አለው ማለት ነው። እናንተም ስታዩ እንደምታዩት ያምራል ማለት ነው። ስለዚህ ይሄንን ይመስላል ማለት ነው። እንደምታዩት እኔ እንዴት እንደምቀርጽ አሳይቻችኋለሁ ማለት ነው። ቀጣዩ ደግሞ የሚሆነው ማለት ነው ላይት ነው ማለት ነው። ሁላችንም ቪዲዮ ስንቀርጽ ላይት የግዴታ ያስፈልገናል ማለት ነው። እኔ አሁን ላይ ከፊቴ ወይም የሚመጣ ላይት የለም ማለት ነው። እሱን አልጠቀምም ማለት ነው። መጠቀም ግን አሁን ላይ ግዴታ ይለኛል ማለት ነው። መጠቀም ካለባችሁ ደግሞ መስራት ያለባችሁ በቤታችሁ ነው። እንግዲህ ሪንግ ላይትም እንደምታውቁት ዋጋው አሁን ላይ ውድ ማለት ነው። እንግዲህ እሱን ተውት አሁን መስራት ትችላላችሁ ተባብለናል ማለት ነው። ከቤት ከሰራችሁት ማለት ነው ጥሩ ሪዛልት ታዩበታላችሁ ማለት ነው። ወደ ሌላኛው ደግሞ ስንመጣ በላይ እንደምትመለከቱት ኤልጂ ላይት አለ ማለት ነው። ኤልጂ ላይቱን የገዛሁት እኔ 1500 ብር ነው ማለት ነው። በጣም ርካሽ ነው፣ ግን እንደዚህ ቪዲዮዎቹን ያሳምርላችኋል ማለት ነው። ኋላ እንደምትመለከቱት በጣም ነው ቪዲዮዎቹን የሚያሳምርላችሁ። እኔ እዚህ ጋር ቁጭ ብዬ ለምሳሌ ኋላ እሱ ላይት ባይኖርና ፒሲ ብቻ ቢኖር ያለውን አስቡት ማለት ነው። የሰውን አቴንሽን መሳብ አይችልም፣ ቪዲዮአችንም ያማረልን ሊሆን አይችልም ማለት ነው። ቪዲዮ ደግሞ ዩቲዩብ ጀማሪ ስትሆኑ የግድ ልጅ ላይ ጀምሩ ብዙ አላላችሁም ማለት ነው። ብር ካላችሁ ገዝታችሁ ብትጀምሩ ጥሩ ነው። ከሌላችሁ ደግሞ ቃስ እያላችሁ ትገዛላችሁ። ስለዚህ ምንም ችግር የለውም ማለት ነው። ያሳስባችሁ ነገር የለም ማለት ነው። ላይትን ቀርፈናል ማለት ነው። ላይት ያስፈልጋችኋል ማለት ነው። ግዴታ ነው። ስለዚህ ላይት ለቪዲዮአችን ጥራት አስፈላጊ ነው። ላይትን ደግሞ በቤታችን ማዘጋጀት እንችላለን እንደምላክ ማለት ነው። የሚገባው ብቻ ማለት ነው። ሶስተኛው ደግሞ ማለት ነው የምንቀርጽበትን ቦታ ማዘጋጀት ማለት ነው። እንደዚህ ቢውልድ ማድረግ ማለት ነው። ከኋላ እንደምትመለከቱት ሊሆን ይችላል። ከፊቴ ደግሞ ያረኩት አለ። እኔ ቁጭ ብዬ ሁሌ ዴዲኬትድ ሆኜ የምሰራበት ቦታ ይሄ ነው ማለት ነው። ቪዲዮ ለመቅረጽ ሀሳብ ሲመጣባላችሁ ቀጥታ ያ ቦታ የቪዲዮ መቅረጻችሁ ቦታ ሊሆን ይገባል ማለት ነው። ስለዚህ ቪዲዮ የምትቀርጹበትን ቦታ ማዘጋጀት ማለት ነው። ላይት ካላችሁ ላይት አድርጋችሁ እንዳልኳችሁ በቤታችሁ መስራት ትችላላችሁ። ላይት እኔም አሁን በቅርቡ መስራት አይቀርም የዛን ሰዓት ማሳየት ይችላል ማለት ነው በሌላ ቪዲዮ። ላይታችንን እዛ ጋር ካደረግን በኋላ ቀጥታ ቪዲዮአችን ሀሳብ ሲመጣና ራይት ብቻ አድርገን መተን እዚህ ቦታ ላይ ቁጭ ብለን መቅረጽ እንችላለን ማለት ነው። እንደምታውቁት
ብዙ ጊዜ ሲያስቸግረኝ የነበረው ቦታ አልመረጥኩም ነበር ማለት ነው። ሳሎን ስቀርጽ ነበር፣ እዚህ ቦታ ላይም ስቀርጽ ነበር። እንግዲህ እንደምትመለከቱት ብዙ ቪዲዮዎች እዚህ ቦታ ላይ አሉ። ከዛም በኋላ ነበረ ፒሲም ከገዛው በኋላ ቢልድ ማድረግ እንዳለብኝ ራሴን ወስኜ ማለት ነው ቢልድ ማድረግ ጀመርኩ። ከዛም በኋላ እንደምትወሰድኩ እዚህ ጋር ነው በኋላ ብዬ ለእናንተ ቪዲዮ ማቅረብላችሁ ማለት ነው ማለት ነው። ካበዛሁባችሁ በጣም ይቅርታ ማለት ነው ጋይስ። ሁሌም ያው በማስክ ነው ሶስት ለመቅራት እንሞክራለሁ። ኮሜንት ላይ የሚያዩ ማለት ነው ያው ማለት ነው አሁን እንደገምኩት ማለት ነው። ስለዚህ ያው ሰብስክራይብ ማድረጋችሁን እንዳረሱ። ቀጣይ ደግሞ ወደ አራተኛው ቪዲዮአችሁ ቀርጻችሁ ላይ አለው ሁሉም ነገር አጀስት አድርገናል። ዋናው ደግሞ አሁን ነው የሚጀምረው ማለት ነው። ዋናው ቪዲዮ ኤዲት ማድረግና ፖስት ማድረግ ማለት ነው። ኤዲት የምታደርጉት በካፕከት ቢሆን ይመረጣል ማለት ነው። ያው ጀማሪ እስከሆነ ድረስ ሁላችንም በካፕከት ነው ኤዲት የምናደርገው ማለት ነው። በፒሲም ሊሆን ይችላል በስልክም ሊሆን ይችላል ማለት ነው። ደስ የሚለው ካፕከት በስልክም አለው በፒሲም አለው ማለት ነው። ያው ከሁለት አንዳችሁ ባላችሁ ዲቫይስ መርጣችሁ መጠቀም ትችላላችሁ። እኔ ለምሳሌ ዴይሊ ላይፍ ሰራላችሁ ለእናንተ በጣም እንድፈጥን ማለት ነው ካፕከት ነው የሚያደርገኝ ማለት ነው። ቀኑ ሙሉ ቀርጬ አስቡ በአንድ ቀን ቀኑ ሙሉ ቀርጻለሁ። ቪዲዮዎችን አንድ ላይ አድርጌ ኤዲት አድርጌ ቀጥታ ነው ፖስት ማድረግላችሁ ማለት ነው። ኢማጂን ማለት ነው ካፕከት ምን ያህል እንደሚያፈጥን ማለት ነው። ከቻላችሁ ኤዲተሮችም አሉ እነሱን መጠቀም ትችላላችሁ። አንደኛ ለፖርትፎሊዮ ራሳቸው ኤዲተር በነፃ የሚሰሩ ኤዲተሮች አሉ። እነሱን ተጠቅማችሁ ማሰራት ትችላላችሁ ማለት ነው። እኔ ግን በራሳችሁ ሰሩ መክራችኋለሁ ማለት ነው። እንደ ሁልጊዜው ማለት ነው በራሳችን የሰራ ነው ያው ነገር አይታወቅም ማለት ነው። ስለዚህ እሱን በራሳችሁ ስሩ። ታምሪውን እንደዛው ማለት ነው። ከናችሁ በራሳችሁ ካጣራችሁ ደግሞ በግራፊክ ዲዛይን አሰሩ። ያው በጓደኛችሁ ሊሆን ይችላል የሚሰሩ ጓደኞች አሉ። ስለዚህ ይህንን ሁሉ ነገር አድርጋችሁ አለቀ ማለት ነው ማለት ነው። የመጨረሻው ስቴፕ የሚቀረው ቀጥታ ወደ መጨረሻው ስቴፕ ከዛም በኋላ ቪዲዮዎችን ላይ ጨርሰናል ማለት ነው። ሁሉንም ነገር ሰርተን ከዛም በኋላ በቻናላችን ፖስት ማድረግ ነው ይቀራል። ደግሞ ለእናንተ ምንም አያስፈልግም ነው ላይክ ታቃላችሁ። ስለዚህ ዛሬ ቪዲዮዎችን ምን ይመስላል ማለት ነው። ዩቲዩብ ላይ አንድ ነገር ብቻ ልጨምርላችሁ። የመጀመሪያው ቪዲዮአችሁ ቪው ያገኘም፣ ሁለተኛው ቪው ያገኘም፣ ሶስተኛው ቪው ያገኘም፣ አራተኛው አምስተኛው እንደዛው ቪው ላይ ያገኝ ይችላል። 10 ቪዲዮ በኋላ ወይም ከ5 ቪዲዮ በኋላ ልታገኙ ትችላላችሁ ማለት ነው። ከእናንተ የሚጠበቀው ቪዲዮአችሁን አፕሎድ ማድረግ ብቻ ነው። በሶስት ቀን አንዴ አፕሎድ ታረቁ መክራቸው ማለት ነው። ያው እንደኔ ነው ማለት ነው። እንደራሳችሁ ታውቁ ማለት ነው። እንደኔ ማለት ነው። እኔ እንደጀማሪ ሳረግ የነበረውን አፕሊኬሽን ሲጠቀምበት የነበረውን ያልኩኝ ማለት ነው። ስለዚህ በቀጣይ ቪዲዮ ደግሞ የምንገናኝ ሰላም ሁሉ ሰብስክራይብ ማድረጋችሁን እንዳረሱ የኛውንም ቻናላችንን ማለት ነው። ያኛውን ቻናል ደግሞ ኮሜንት ላይ ፒን አደርግላችኋለሁ። አይኑ ረጅም ቪዲዮ ሊሆን ይችላል የዛሬ ቪዲዮአችን ማለት ነው። ከኋላ እንደዚህ አይነት ቪዲዮችን ነው የምለቀው ለራስም ጥቅም አንደኛ ለእናንተም ጥቅም ስለ ማለት ነው። ያው የ5 ደቂቃ 4 ደቂቃ ቪዲዮ ነው የምለቅላችሁ። አሁን ግን ወደ እየቀነሰ ስለሆነ ያው የ8 ደቂቃ ምናምን አድርገው እኔ ግልጹን እነግራችሁ አሁን እዚህ አንተም ደግሞ ቪዲዮ ጨርሳችሁ ማየት ተባበሩ። ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ማድረግ ሰብስክራይብ ማድረጋችሁን እንዳትረሱ። መቻችሁ